الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أيها الإخوة والأخوات السلام عليكم ورحمة الله وبركاته كبرانا كبرات زاري كسورة الجن أنكز أسرى سمنت اسكا أنكز حيارات يالو أنكز وچن انترقمالن እናብራራለን ማለት ነው አላህ Subhanahu Wa Ta'ala በዚሁ በሱረቱ ጅን ውስጥ وأن المساجد لله فلا تدعوا مع الله أحدا ይላል وأن المساجد መስጊዶች መስገጃ ቦታዎች ሊላህ የአላህ ናቸው ማለት ወህይ መጣልኝ ኡህየ ኢለየ أن المساجد لله معناتنا سلهونم فلا تدعوا مع الله أحدا كالله قال عندنا نجر أتجزوا أتملكوا معناتهم متعلين يلالو نقولي وأن المساجد أن الله أن ملونه جمهور العلماء يقرؤت وأن بملونه معطوف على أنه استمع نفر من الجن عندنا وأن المساجد لله مسجد وچم يا الله ብቻ ናቸው ማለትም እንዲሁ ወህይ መጥቶልኛል ማለት ነው ስለሆነም فلا تدعوا مع الله أحدا ከአላህ ጋር ከፍጥረታት አንድንም አታምልኩ አትገዙ ማለትም ወርዶልኛል ወይም ወህይ መጥቶልኛል ማለት ነው እንግዲህ وأن المساجد لله የሚለው ሙሉ ትርጉሙ እነሆ መስጊዶች የአላህ ብቻ ናቸው በውስጣቸው ከአላህ ጋር አንድንም አትገዙ ማለትም ተዘግቦልኛል ወይም ወህይ መጥቶልኛል ማለት ነው وأنه لما قام عبد الله وأنه لما قام عبد الله እንግዲህ وأنه እነሆ ብለን መተርጎም እንችላለን ነገሩ ጉዳዩ እንደማለትም لما قام عبد الله يا الله ባሪያ በቆመ ሰዓት ማለት ጌታውን ሊገዛ በተነሳ ሰዓት يدعوه ማለት ያው ጌታውን ሊማጸና ሊገዛ በቆመ ሰዓት በተነሳ ሰዓት ካዱ ቀረቡ ጅኖች يكونون عليه በርሱ ላይ ሊሆኑ ሊበዳ ማለት ንብብር ሊሆኑ አንዱ ባንዱ ላይ አንድ ጥሩ ነገር ስናይ እንዴት ነው እኔ የማይዋለሁ እኔ እገዛዋለሁ እንደምንሻማው ነገር ጂኖችም ይሄ የአላህ መልእክተኛ ቁርአን እየቀሩ በሚሰሙበት ሰዓት ነብያችን አለይሂ ሰላም ዒባዳ ላይ ሆነው ለዒባዳ በተነሱበት ሰዓት ሊነባበሩ ሞከሩ ቀረቡ አንዱ ባንዱ ላይ ሊነባበሩ ሊበዳ ሉበዳ ያው ከثير ማለት ሉበዳ እንደሚለው ብዙን ገንዘብ ነው ማለን ገንዘብ ሉበዳ ከثير ብዙ የሆነ ማለት ነው ዘመን ተረጉሞ እዚህ ደግሞ ሊበዳ መነባበር ነው የምንለው ዙሮ በተነባበረ ሰዓት አንድ ነገር ይበዛል ማለት ነው ስለዚህ ሊበዳ ማለት የተነባበረ ነገር ማለት ነው ይሄ ምንጣፉ ራሱ ፈርሹ ሊብድ ይልታል طيب وانه انهم ويم ጉዳዩ لما قام በቆመ ሰዓት በተነሳ ሰዓት አብዱላህ የአላህ ባሪያ يدعوه ሊገዛው ጌታውን ካዱ ጅኖች ቀረቡ يكونون ሊሆኑ عليه በርሱ ላይ ሊበዳ የተነባበሩ ወይም ደግሞ አንዱ ባንዱ ላይ ሊሆኑ ማለት ነው እነሆም የአላህ ባሪያ ሙሐመድ አላህን የሚጠራው يدعوه ማለት የሚጠራው የሚገዛው የሚጠራው ሆኖ በተነሳ ጊዜ لما قام በተነሳ ጊዜ طيب ጋኔኖች በርሱ ላይ ድርብርቦች ሊሆኑ ቀረቡ ማለትም ወደኔ ወህይ መጥቷል ማለት ነው طيب قل بل انما ادعو ان يملمنው ምጸልየው ምጠራው ድረስልኝ ምለው ረቢ ጌታዬን ብቻ ነው ولا اشرك به በርሱ አላጋራም አሐደን አንድንም አላጋራም በል እኔ የምገዛው ጌታዬን ብቻ ነው انما ادعو ربي
እኔ የምገዛው ጌታዬን ብቻ ነው በርሱም አንድንም አላጋራም ወላ ኡሽሪኩ ቢሂ በርሱ አላጋራም አሐድን አንድንም አላጋራም በል ይላቸዋል طيب ቁል በል አሁንም እኔ ላ አምሊኩ ለኩም ضرا ወላ ረሸዳ እኔ ከአላህ ቅጣት አንድም አያድነኝም ቁል በል እኔ ላ አምሊኩ ለኩም ይቅርታ ላ አምሊኩ ለኩም ضرا ወላ ረሸዳ እኔ ለናንተ ጉዳትንም ቀጥታንም አልችልም በላቸው ቁል በል እኔ ላ አምሊኩ አልችልም ለኩም ለናንተ ضرا ጉዳትን ወላ ረሸዳ ቀጥታንም መንገድ መምራት አልችልም እናንተን ኢማንን በቀልባችሁ ላንቆረቁር አልችልም ይሄ አላህ ስልጣን ነው ማለት ነው ያመላክታችኋለሁ እንጂ ለናንተ ቀጥታንም አልመራችሁም ጉዳትንም አልመራችሁም ቁል በል እኔ ለዩጅረኒ አያድነኝም አይጠብቀኝም ሚነላሂ ከአላህ አሐዱን አንድም ነገር ከአላህ ውጭ ማለት ነው ወለን አጅደ አላገኝም ሚን ዱኒሂ ከአላህ ውጭ አላገኝም ሙልተሃዳ መጠጊያን ከአላህ ውጭ መጠጊያንም አላገኝም በላቸው ይላል طيب እኔ ለናንተ ጉዳትንም ቀጥታንም አልችልም በላቸው እኔ ከአላህ ቅጣት አንድም አያድነኝም አይጠብቀኝም ከርሱም ሌላ መጠጊያ አላገኝም በላቸው طيب ኢላ በላጋ ሚነላሂ ወሪሳላቲሂ ከአላህ የሆነ ማድረስን መልእክቶችንም ከማድረስ በስተቀር አልችልም እንግዲህ ላ አምሊኩ ለኩም ከሚለው ጋር የሚያያዘው ኢላ በላጋ ሚነላሂ ወሪሳላቲሂ ኢላ በላጋን ሚነላሂ ወሪሳላቲሂ ከአላህ የሆነ ማድረስን መልእክቶቹንም በስተቀር አልችልም ማ ኢላ በላጋን ማድረስን ሚነላህ ከአላህ የሆነ ወሪሳላቲ መልእክተኞቹንም ማድረስ መልእክቶቹን ማለት ያው አላህ የላከኝ ነገር እናንተ ጋር ማድረስ ካልሆነ በስተቀር ሌላ ምንም የምችለው ነገር የለኝም መልእክትን አንድ ሰው አደረሰ ማለት ቀና መንገድ ይዞ አወጣ ማለት አይደለም ስለዚህ የኔ እድል ይሄ ብቻ ነው ይሄን ከተቀበላችሁ ሰየው ይሄን ያመጣሁላችሁ መልእክት አልቀበልም ካላችሁ የእናንተ ጉዳይ ወደ አላህ Subhanahu Wa Ta'ala ነው የሚዘልቀው ከዛም አላህ የሚገባችሁን ቅጣት ያቀርብላችኋል ነው ኢላ በላገን ማድረስን እንጂ ሚነላህ ከአላህ የሆነውን ወሪሳላቲሂ ኢላ ሪሳላቲን ነው መልእክተኞቹንም እንጂ ሌላ አልችልም በላቸው ነው ወመን ያሲላህ ወረሱለሁ አላህን የወነጀለ ያመፀ ወረሱለሁ መልእክተኛውንም ያመፀ ሰው فإن له ለርሱ አለው ናረ ጀሃነም የጀሃነም እሳት ለርሱ አለው ኻሊዲነ ዘውታሪዎች ሲሆኑ ፊሃ በውስጧ አበደን ለዘላለም ያመፁ አመፀኞች ለዘላለም ለብዙ ጊዜ በእሳት ውስጥ የመቆየት እድል አላቸው ይቀጣሉ ማለት ነው طيب ከአላህ የሆነን ማድረስን መልእክቶቹንም በስተቀር አልችልም በል ብሏቸው ነበር አላህንና መልእክተኛውንም የሚያምፅ ሰው ለርሱ የገሃነም እሳት አለው በውስጧ ዘላለም ዘውታሪዎች ሲሆኑ ይቀጣሉ እንግዲህ ማን የሚለው ወመን ያሲላህ من الفاظ العموم የሚባሉ አሉ ማን ማሰውዬ ማለት ነው ግን ለብዙም ይተረጎማል ማን الذي የሚለው ለብዙ ይተረጎማል ስለዚህ ወመን ያሲላህ ወረሱለሁ فإن له نار جهنم ማለት خالدين ያለው خالدين فيها በውስጧ ዘውታሪዎች ሲሆኑ ብዛት እንጠቆመ ማለት ነው አበድን ለዘወትር አለ حتى اذا راوا ما يوعدون ይቀጠሩት የነበረውን ከወዲሁ ተጠንቀቁት እየተባሉ ይነገራቸው የነበረውን በሚያው ሰዓት
ፈሰየዕለሙን በእርግጥ ያቃሉ መን አضዐፉ ናሲረን ከረዳት በኩል ማንኛው ደካማ እንደሆነ ወአቀሉ ዐደዳ ከቁጥርም በኩል አናሳው ማን እንደሁ ያቃሉ ይገነዘባሉ ወላላህ ሐታ ኢዛ ረአው ማ ዩዓዱን ያው ይስፈራሩበት የነበረውን ነገር ባዩ ጊዜ ማለት ነው። ማ ዩዓዱን ማለት እንዲህ ያለ ጀሃነም ይመጣል እንዲህ ያለ ይመጣል እየተባለ ይነገር የነበረውን ነገር ባዩ ሰዓት ባዩ ጊዜ ረዳቱ ደካማ ቁጥሩም አነስተኛ የሆነው ማን እንደሆነ በእርግጥ ያውቃሉ። ከቁጥሩም አነስተኛው ማን እንደሆነ ከረዳቱም ደካማ የሆነው ማን እንደሆነ ያውቃሉ። አሁን ይረዱናል እያሉ የተለያዩ አማልክቶችን ሲያመልኩ ቆይተው ተውብ ሲባሉ አልሰሙም። ቢያስፈራሯቸው ቢያስጠቅቋቸው አልተረዱም። እዛ ግን እዛ አሁን መልእክተኛው ያስፈራራቸው የነበረውን ነገር እዛ ሄደው ሲያዩት ማን ደካማ እንደሆነ ከረዳት በኩል ከቁጥርም በኩል አነስተኛው ማን እንደሆነ ያውቃሉ ይረዳሉ። ነገር ግን እዛ ቦታ ማወቃቸው መረዳታቸው ምን ሊጠቅማቸው ነው? ይሄ ማለት እንግዲህ ሐታ ኢዛ ረአ ሃኡላኢ አልሙሽሪኩን እነዚህ ሙሽሪኮች ማ ዩዓዱን የውመል ቂያማ የቂያም ቀን ያጋጥማችኋል እየተባሉ ይነገራቸው የነበረው ነገር በሚያው ሰዓት ፈሰየዕለሙነ የውመኢዝ የዚያን ቀን በእርግጥ ያረጋግጣሉ። መን አضዐፉ ናሲረን ወአቀሉ ዐደዳ መን አضዐፉ ናሲረን ከረዳት በኩል ደካማው ማን እንደሆነ ከቁጥር ማነሳው ማን እንደሆነ ያውቃሉ። ሁም አሚል ሙእሚኑን አልሙወሒዱን ሊላህ ተዓላ እነሱ ከሃዲዎች ይሁኑ ወይስ አላህን በብቸኝነት ያመለኩ ይሁኑ የዛ ጊዜ ያውቁታል። ተዋቸውም አሁን አልገባቸውም የሚገባባቸው ቀን አለ ማለት ነው። በሊል ሙሽሪኪን ላ ናሲረ ለሁም ቢልኩልያ እንደውም ሙሽሪኮች ጭራሽ ረዳት የሚባል ነገር የላቸውም ያን ጊዜ። ወሁም አቀሉ ዐደደን ከቁጥር በኩል አነስተኛዎችም እነሱ ናቸው። ከማን ሚን ጁኑዲላሂ ዐዘ ወጀል አላህ ከሚያሰልፈው ወታደር ከሚያሰልፈው ኃይል እነሱ በጣም አነስተኛ ናቸው። ስለዚህ ዛሬ ቁጥራቸው ብዙ መስሎ ከሃዲዎች ካፊሮች እኛን እውነተኛ እያሉ ጀብደኛ ሆኖ ቢንቀሳቀሱ ስለ አኺራ ስለ አላህ ሲነገራቸው ባይገባቸውና ባይረዱም የሚረዱበትና የሚያውቁበት ቀን ይመጣል። ያን ጊዜ ያረጋግጣሉ። ወላኪን ፈአና ለሁሙ ዚክራ እንዳለው እዛ ቦታ መገንዘባቸው ምን ዋጋ አለው? አልቆላቸው ነው። ጠይብ እንግዲህ እዚህ ጋር ቁል ኢኒ ላ አምሊኩ ለኩም ضرን ወላ ረሸዳ የሚለው ሰበበ ኑዙል አለው። ሙሽሪኮች ነብዩን አለይሂ ሰላቱ ወሰላም አበዛኸው ጨርሰህ እንደው ጨርሰህ መልእክተኞቻችን እኛን አማልክቶች ሁሉ ጣልክብን ሁሉንም ነገር ጥላት አደረከው እኮ ምንቅጥህ ነው በማለት አናግረዋቸው ነበረ። በዚህ ምክንያት ቢያንስ እንኳ አንዴ እኛን ጌታ አምልክ ደግሞ አንዳንድ ጊዜ አንተ ጌታ ይመለካን ጨርሰህ እንደው ጣልክብን ሲሏቸው ቁል ኢነማ አድዑ ረቢ ወአዕቡድሁ ወላ ኡሽሪኩ ቢሂ አሐዳ ምንም ላጋራ አልፈልግም ግደለህም ሁሉም ጥላት አደረከው ተመለስና ከዚህ ካቋምህ እኛ ምን ነገርህ የምናስረዳህ ነገር አለ እያሉ የተለያየ ነገር ደርድረውላቸው ነበረ። ያን ጊዜ አላህ ምን አመጣ? ቁል ኢኒ ላ አምሊኩ ለኩም ضرን ወላ ረሸዳ በላቸው ከናንተ መጥፎ ነገር መከላከል አልችል ወደ እናንተ መጥፎ ነገር ጥቅም ነገር ማንጣት አልችል ሁሉም በአላህ እጅ ነው በላቸው። አንድ ወይም ዱር ማለት መጉዳማት ኩፍር ማለት ነው። ሩሽድ ማለት ያውቀናው መንገድ ማለት ነው። በዚህ ተፈስሯል። ለማንኛውም ከኔ ሊከላከልኝ የሚችለው አንድ አላህ ብቻ ነው። መጠጊያ እሱ ብቻ ነው። ሌላው የምትደረድሩት ነገር ሁሉ ለኔ ምንም ቦታ የለኝም አልፈልገውም በማለት እንዲናገሩ ታዘዙ ማለት ነው። ኢላ በላገ ሚነላህ ላ አምሊኩ ضرን ወላ ረሸደን ኢላ ተብሊገ ሚነላህ ከአላህ የሆነውን ነገር ማድረስ ካልሆነ በስተቀር
فإن فيه أعظم الرشد ይሄ ያመጣሁላችሁ ከተቀበላችሁት ትልቅ ቀና ነገር አለው ለን አጅደ ሚን ዱኒሂ መልጃአን ኢላ ተብሊግ ከአላህ ውጭ መጠጊያ የለኝም ማድረስ ካልሆነ በስተቀር ከአላህ ቅጣት የሚጠብቀኝ የለም አንድ አላህ Subhanahu Wa Ta'ala እንጂ ወይም ደግሞ ይሄን መልእክቴን ወደሚመለከተው ማድረስ እንጂ فذلك الذي املك بتوفيق الله عز وجل بالله እገዛ መልእክቴን ማድረስ ብቻ ነው وما على الرسول الا البلاغ እንደሚለው በሌላ ቦታ ማለት ነው بلاغا ابلاغا من الله ማለት ነው وإلا رسالاته التي أرسلني بها إليكم ودنانت እንዳመጣት እንዳደርሳት ያዘዘኝን ማድረስ ካልሆነ በስተቀር إلا أن أبلغ عن الله وأعمل برسالاته ማለት ነው ከአላህ የሆነ መልእክት ማድረስና በመልእክቱ መተግበር ካልሆነ በስተቀር ራሴን በአላህ መልእክት አሰላፍ ባለ ነገር ተገዢ አድርጌ ተገዢ ከማድረግ በስተቀር ሌላ የምችለው ነገር የለኝም በላቸው እንደማለት ነው እና ይሄን ተቀበለው ደግሞ አምነው ካልተቀበሉ ነገ ቂያም ቀን የሚያውቁበት ሰዓት ይኖራል ያን ጊዜ ረዳቱ ቀላል ተንሻና ሳይም ሆኖ ማን እንደሆነ እነሱ እንደሆነ ይረዳሉ ነው ግን እነሱ ጭራሽ እንደውም የላቸውም ይያለ ነው ትንሽም አንድም ባገኙ ነው የላቸውም طيب እንግዲህ በሌላ ቦታ ቁል ኢን አድሪ አቀሪቡ ማ ተውዓዱን አመጃው ለሁ ረቢ አመዳ እንግዲህ እኔ የምትዝትብን ነገር አንጣ እያሉ ዛቻም ያሳዩ ነበር እሱ ቅርብ ነው የምትቀጠሩት ነገር ቅርብ ነው ወይስ ጌታ ደግሞ የሆነ ገደብ ይሰጠዋል ጊዜ ይሰጠዋል እማቀው ነገር የለም እሱ ከአላህ ጋር ነው ያለው ብቻ እንደሚመጣ ነው ነገራቸው እንጂ መቼ ከችላል መቼ ይደርሳል ወይም ደግሞ ጊዜ ገደብ አላህ ይሰጠዋል እሱ ነው የሚያቀው የማቀው ነገር የለም የሚል ነገር ተነግሯል ማለት ነው ዙሮ ግን ወኩላቲን ቀሪብ ነውና ይሄ የሚነገረው ነገር እውነት መሆኑን አለረዳና አላቅ ካሉ አልገባቸው ካለ የሚገባባቸው ጊዜ አለ طيب ያን ጊዜ ደግሞ ማን ረዳት የለሽ ማን ጠባቂ የለሽ ማን ቁጥር እንደሚያንስ ያገኙታል ይለናል هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته